እያሳመንኩኝ ነው። ድንገት አሁን መተሽ አታስመስይ። ሁላችሁ ሲጀምር የደገፋችሁኝ የመሰላችሁ እኔ እመጣለሁ የምትፈልጉት። እሺ በቃ እና በራስ ቁጭ ብለን ያምካ ሞት አይደል? ሞት ግን መጥፎ ነው፣ መጥፎ። እኔ ቀረበኝ። ታውቂያለሽ እንዴት እንደምገለው ከራስ ፀጉር እስከ እግር ጥፍሩ ድረስ እየቆረጥኩ ግን ምን ያደርግ ሞት እንኳን ለእሱ አዳላ። ግደለኝ፣ አታሰቃየኝ እንዲለኝ እባክህ ልጄ ይቅር በለኝ እንዲለኝ ነበር። ንገረኝ፣ ስለምን ልጅ ነው የምታወራው? ንገረኝ አፌት። በጣም አሪፍ። ሸኒ እንዴት ነህ? ደህና ነህ? ብዙ ጊዜ ስለ ኤፍራታ ነው የምታስበው። ስሜቷ በጣም ተጎድቷል ናት። ይገባኛል። አንተ ከጎኗ መለየት የለብህም። እኔ የምልህ እነዚህ እንዴት ናቸው? ቢኒ፣ ለምንድን ነው የምነግርህ ነገር ማሰብ? እኔ በዚህ ከመጡብኝ አልደራደርም። ባለፈውም እንደዛ ነግሬ የቤት ውስጥ ከገባ በኋላ የተፈጠረው ነገር ምንም ደስ አይልም። እረፍ ብዬ